ኢዮሳፍጥ ወርቅ ለማምጣት ወደ ኦፊር የሚሄዱ የንግድ መርከቦችን አሰርቶ ነበር። ይሁን እንጂ በጽዮን ጋብር ስለተሰበሩ ከቶ ወደዚያ መሄድ አልቻሉም ነበር። የተሰበሩ መርከቦች ባሉና ጻፋቸዋል። ኦኬ አንድ ስለ ኢዮሳፍጥ ስለሚባል ሰው ነው ማውራችሁ። ኢዮሳፍጥ የሚባል ሰውዬ ወርቅ ለማምጣት መጽሐፍ ቅዱስ ሲናገር ወደ ኦፊር የሚሄዱ የንግድ መርከቦች እንዳዘጋጀ እግዚአብሔር ቃል ይናገራል። በጣም እግዚአብሔር ከወደዳቸው ነገስታቶች መካከል እግዚአብሔርን የልቡን ሐሳብ አገልግሏል ከተባሉ የይሁዳ ነገስታቶች መካከል ኢዮሳፍጥ አንዱ። ልክ በዳዊት መንገድ ከሄዱ ሰዎች መካከል እሱ ኢዮሳፍጥ አንዱ። ይኸውላችሁ ኢየሩሳሌም እስራኤልን ለሁለት ተከፈለች። አንደኛዋ እስራኤል ሰሜን የነበረችዋ እስራኤል ናት። እሷም ደግሞ 10ሩ ነገድ ናቸው። ታች የነበሩት ደግሞ ሁለቱ ነገድ ወይንም ደቡብ የነበሩት ሁለቱ ነገድ ናቸው። እነሱም ቢንያምና ይሁዳ የሚባሉ ናቸው። ሰሜን ያሉት እስራኤላዊና ደቡብ ያሉት እስራኤል የተከፈለው በሰለሞን ኃጢአት ምክንያት። መርከብ መስራት የተጀመረው ታውቃላችሁ መቼስ በእንትና ዘመን ነው፣ በኖህ ዘመን። የመጀመሪያ መርከብ ሰሪ ኖህ ነው እና መርከብ ሲሰራ ኖርማል አይሰራም። ስለ መርከብ መሰበር ብቻ አይደለም መንፈስ ቅዱስ ሲሰራ የሚያወራው። አሁን እምላችሁ ነገር እና ስለ መርከብ ሳወራችሁ እዛ ኖህ ሰርቷል። የሰራው መርከብ ግን ለትውልድ ሊጠፋ ላለው ዓለም አንዳንዶቹ መዳኛ የሆን ዘንድ ነው ያንን መርከብ ይሰራው። ሰለሞን መርከቡን ሲሰራ ደግሞ ሀብት ለማምጣት ነው። ይሄኛው ደግሞ ኢዮሳፍጥ ስታዩ ኢዮሳፍጥ በጣም ፋይን ሰው ነው። አካብ እንግዲህ በሰለሞን በሁለት ከተከፈለች በኋላ እስራኤል ሁለት መንገድ ነበራት። አንደኛው የአካብ መንገድ ይባላል፣ ሁለተኛው ደግሞ የዳዊት መንገድ ይባላል። የዳዊት መንገድ የሄዱ ንጉሶች አሉ፣ ማለትም እንደ ዳዊት እግዚአብሔርን ደስ ያሰኙ። አሊያም ደግሞ አካብ ማለት በጣም ጣዖታትን የሚያመልክ ደግሞ በሌላ አነጋገር መጽሐፍ እንደውም ሲናገር ክፋትን ለማድረግ ራሱን የሸጠ እንደ አካብ ያለ ሰው ማን ነው ይላል። ስለዚህ ለኤልዛቤል ራሱን ሰጥቶ ለኤልዛቤል ዝሙት ስላችሁ ኖርማል ከሚስቱ ጋር መዳራት ሳይሆን ለመንፈሳዊ ዝሙት ከእግዚአብሔር ተለይቶ ትናንት ያዌ ተብሎ ሲመለክበት የነበረውን ቤተ መቅደስ ትቶ አሁን ደግሞ ባህልዮ ምናምን እያለ የሚዘምር ሰው ሆኗል ማለት ነው። እና ሰውዬው ራሱን ሰጥቶ በዚህ መንገድ ይለው ተመልከቱ። አሁን ሐሳቤን ጋር አይደለም የመጣው የተሰበሩ መርከቦች ነው ዋና ሐሳብ ስሙ። ስለዚህ እስራኤል ለሁለት ተከፈለች። ማንና ማን? ሰሜንና ደቡብ የሚባሉ። ሰሜኑ ገዢዎች የአካብ ልጆች ናቸው። ወይንም ኢዮሮብዓም ነበር መጀመሪያ ላይ። ከኢዮሮብዓም በኋላ አካብ የሚባል ንጉስ ተነሳ። አካብ በኋላ ደግሞ የአካብ ልጆች ተነሱ። አሁን ደግሞ ይሁዳን የሚገዙት። ይሁዳ ደግሞ ቤተ መቅደስ አለ፣ ዝማሬ አለ፣ አምልኮ አለ፣ የሙሴ ስርዓት አለ፣ ካህን አለ፣ ሌዊ አለ፣ ሁሉም ነገር አለ። እንደነበረው ነው ይቀጥላል። ስለዚህ ለእግዚአብሔር የቀኑ ናቸው፣ ሕግ አላቸው፣ ትንቢት አላቸው፣ ነቢያት አላቸው። እና እነዚህ ሁለቱ ንጉሶች ተገናኙ። እንግዲህ አሁን ኢዮሳፍጥ ማለት እግዚአብሔርን የሚፈራ ቤተ መቅደስ ያለው የሚዘምር እስራኤል እግዚአብሔርን ከተው እስራኤላውያን ሰሜኑ እስራኤላውያን ተለይቶ ያህዌ የሚል አይነት እግዚአብሔር የሚፈራ ሰው። መርከብ ሲሰራ እንትን አይደለም፣ መርከብ ሸራ መወጠር አይደለም፣ ዋጋ ያስከፍላል። እና መርከቡን የሰራበት ሰውየው ቤት ለማስቀመጥ አይደለም። መርከብ ሲሰራ ሰውየው ሙዚየም ሊያደርገው ሳይሆን ወርቅ እንዲያመጡለት ነው። ወርቅ ማለት በሌላ ከወፈር ሄዶ ወርቅ እንዲያመጡለት ነው ሰውየው ያንን መርከብ ያሰራው። እና ካሰራ በኋላ ሰውየው መጽሐፍ ሲናገር ኢዮሳፍጥ ወርቅ ለማምጣት ወደ ኦፊር የሚሄዱን የንግድ መርከቦችን አሰርቶ ነበር። ይሁን እንጂ በጽዮን ጋብር ተሰበሩበት። እግዚአብሔርን የሚፈራ ሰውዬ መርከቡ ተሰበረበት። የሰለሞን መርከቦች በሰላም ነው የሚመለሱት። የሰለሞን መርከቦች ዕቃ ተሸክሞ ተሸክሞ የዓለምን ገጸ በረከት ተሸክሞ ሲመለሱ ይሄኛው ገና ሳይጀምር ተሰበረበት። ሕይወት ላይፍ ልክ እንደዚህ ነው። የአንዳንድ ሰዎች ሕይወት የአገልግሎታቸው ሕይወት ከፍታ አለው። አንዳንዶቹ ደግሞ እግዚአብሔር ትንቢት እኮ ነግሯል፣ ሰርተዋል እኮ ክብር እንድታመጣለት ትውልድ እንድታመጣለት ከጨለማ ዓለም ውስጥ ትውልድ እንድታመጣለት እግዚአብሔር እኮ እየሰራክ ነው። ግን ትሰበራለህ። የሆነ ጊዜ የልብ መሰበር ሲያጋጥማችሁ ለምንድን ነው ያጋጥማችሁ? አሁን መርከብ ስለእናንተ መርከብ ነው የማወራው፣ ስለእናንተ ህይወት ነው የማወራው።
የልብ ስብራቶች ወይ ደግሞ የህይወት ስብራቶች ያሰቡበት ያለ መድረስ ህይወት የምን ምክንያት የምን መንስኤ ነው? እሱ ነው ማውራችሁ ዛሬ። ትንቢት ሰምተሃል እኮ እግዚአብሔር በአንተ ተጠቀማለሁ ምናምን ብሎ አንተ ገና በማለዳው ሌላ ተሰባብረ ሌላ ህይወት ውስጥ ነህ። ዋይ ለምን ይሄ ሆነ? ለምን ይሄ ሆነ? አሁን እሱ ነው ማውራችሁ። ለምንድን ነው ብዙ ጊዜ ስብራቶች የሚያገር እግዚአብሔርን የሚፈራ ሰውዬ ራሱን የለየ ሰውዬ ለምንድን ነው መርከቡ የተሰበረበት? አንዳንዴ ሌሊቶቻችን የለቅሶ ናቸው ባይተው እግዚአብሔር በጣም ትልቅ ነገር ሰራባሉ ብሎ ብዙ ሰዎች ባይዘው እንሄዳለን እንደርሳለን ምናምን ብሎ ሳይደርሱ ቀርቷል። እግዚአብሔር በዲ ይጠቀማል። 40 ዓመት በዲ ይጠቀማል። ሰውየው 70 ዓመቱ ላይ ሞት ምንም ሳይገባበት። ለምን? አንዳንዶቹ ሄዶ ይወርሱታል። አንዳንዶቹ እግዚአብሔር ይሰራባቸዋል፣ በኃይል ይሰራባቸዋል። አንተ ላይ ግን ሰራባለሁ ብሎ ያልሰራበት ለምን ምክንያት? ይገርማቸዋል። ብዙ ሰዎች እግዚአብሔር አገልግሎት ሊያስጀምራቸው አብዝቶ አንድ ብቻ ነው ተኩሶ የሚልኩ። አንድ መድረክ ይሰጣቸዋል፣ በቃ ዘምሩ፣ ከዛ በኋላ ይልኩ። አንድ ቀን መንፈስ ቅዱስ መገኘት ይከባቸዋል፣ አንድ ቀን ኃይል ይከፈታል፣ ይልኩ ይከፈታል። ለምን? ተሰበሩ። ይኸውላችሁ አሁን ስነግራችሁ አንዳንዶቻችሁ ላይ ገባችሁ ይችላል። ህይወት ላይ ተሰብሮ እንደመቅረት፣ መንገድ ላይ ተሰብሮ እንደመቅረት ያለ አስከፊ ነገር የለም። ጌታ ምስክሬ አገለግላለሁ ያልከው ሰውዬ የሆነ ቀን ጫት ስትቀም ሲያይክ እንደሱ አይነት አስቀያሚ ነገር የለም። ብዙ ሰው እየተሰበረ ነው፣ መንገድ ላይ ተሰብሮ ቀርቷል። ምንድነው መንገድ ላይ የሚሰብራችሁ? የኢዮሳፍጥን መርከብ ሰባሪ ራሱ እግዚአብሔር ይኸውልህ ዓለም ሁሉ ተባብሮ ፀሐይን ሁሉ እንዳታበራ ሊጋርዳት እንደማይችል አንተ ውስጥ ያለውን ጸጋ ማቆም አይችልም። ግን እግዚአብሔር ነው የሰበረው። አይገርማችሁ? ሰይጣን አልሰበረውም የኢዮሳፍጥ። አይገርም? ለምንድን ነው እግዚአብሔር የሰበረው ካላችሁ፣ እግዚአብሔር ለምን ስራውን አፈረሰው ካላችሁ፣ አንደኛ ከአካዝያስ ጋር ተባበረ። አካዝያስ ማለት ሰሜናዊው ንጉስ ነው። ከእግዚአብሔር ውጪ የሆነችው ዓለም ንጉስ ነው። ይኸውላችሁ የህይወት ስብራቶች የሚያጋጥሟችሁ መንገዳችሁ ላይ ከሚመጡ ክፉ ሰዎች፣ እግዚአብሔር ወደ አየላችሁ እንዳትደርሱ የሚያደርጋችሁ ነገር ምንድነው ታውቃላችሁ? ህይወታችሁ ላይ የሚመጣ ክፉ ሰው። የአካዝያስ የኢዮሳፍጥ መርከብ መንገድ ላይ ተሰብራ እንድትቀር ያደረጋት ምንድነው ካላችሁ፣ ከአካዝያስ ጋር መተባበሩ ነው። ይኸውላችሁ እግዚአብሔር ወደ አየላችሁ እንዳትደርሱ የሚያደርጋችሁ አጠገባችሁ ያለ ክፉ ሰው። ወንድሜ አይደለህ ምን አለው? አካዝያስ ጋር ሄዱ። እግዚአብሔር ተለይ ካለቅ አንተ ምን ቤት ነህ? ምን ቤት ነህ? ተለይ ካለቅ አንተ ከእግዚአብሔር በላይ አሳቢ ነህ? ባይዘው እስራኤላዊ አሳማ አይበላም። አሳማ ሚስ ይኸውላችሁ አሳማ 600 ግራም ፕሮቲን ያለበት እንስሳ ነው። ስጋው ባይዘው ውድ የሚሸጥ ነው። እና እስራኤላዊ ጋር ሄደ። ለምንድን ነው አሳማ ማትበላው ብትለው የሚያብራራለ ሚንስ የለም። በቃ እኔ ያዌ ነኝ፣ ያዌ ፊት እርኩስ ነው፣ እኔም ፊት እርኩስ ነው የሚል። በእግዚአብሔር ፊት ለፊት የረከሰ ሰው፣ በእግዚአብሔር ፊት ለፊት ጤናማ ያልሆነ ሰው ለእናንተ በቃ ጤናማ አይደለም። ምንም ማብራራት አይጠበቅባችሁ። እንትናን እኔ የምለየው በጣም ክፉ ስለሆነ አይደለም። በቃ እግዚአብሔር ተለይ ካለ እለየዋለሁ። ከማያምን ሰው ጋር ስትሆን ህይወት ይበላል። ከአዳኛ ጋር የምትሄድ ከሆነ መንገድ ላይ ተሰበራል። መሀል መንገድ ላይ ተሰብሮ የቀሩ ሰዎች እግዚአብሔር ከማይወዳቸው ሰዎች ጋር የተጣመሩ ሰዎች ናቸው። አንደኛው በትዳር ከአርባ ጴንጤ ይልቅ ይሄኛው እኮ በጣም ጨዋ ሰው ነው ትላለች። እርግጠኛው እኔ በጣም ብዙ ሰው አግኝቻለሁ። ያላመነ ሰው ያገባ ሰው እየተማረረ ነው። ጌታ ምስክር፣ በጣም ብዙ ሰው አውቃለሁ። በቃ እዛ በጣም እኮ አንቺ የምታምሪ እግዚአብሔር ሴት ምናምን ብሎ ያገባሽ አውቆ ቸርች ይገባል እና እኔ እኮ ተቀይሬያለሁ ተጠምቄያለሁ። ከዛ ያገባሽ ቀን ከዚህ ቤት ትወጪና ግርሽን ነው መሰብረልሽ። ከዛ አንቺ ልጁን ተሸክመሽ ክርስትና ስታስነሽ፣ ከዛ አንቺ ቸርች ተደብቀሽ ምናምን ነጠላሽን ለብሰሽ ኢየሱስ ጌታ ነው ብለሽ ስትገቢ እሱ አባን አስቀምጦ ሲያስጠምቅሽ እየሳኩ ማወራክ ወዳጅ ልቤ እያረረ። በጣም ብዙ ሰዎች ወንድሞቼ በዚህ ተበልጡ። ያለምን ሰው ይሰብራል። በቃ እግዚአብሔር የኢዮሳፍጥን መርከብ ከሰበረ አንተ ነው የሚሰብር።
አባት ይቀጣል አይቀጣም? ባንቀጣ ምንድን ነው ይቃል? የተመኘ የተነገረው ሰው ሁሉ አይደለም የሚገባው። ጓደኛ ማለት ማን ነው ወደ ዴስቲኒክ እንድትገባ የሚያደርግ? ምን አይነት ሰው አጠገብ ቢሆን ነው የሚያበረታታህ ለአገልግሎት? አሁኑን የጀመራችሁትን ክፉ ጓደኝነታችሁን ተው። መጽሐፍ ሲናገር ባልንጀራ የሚያበዛ የራሱን ጥፋት ያፋጥናል። ጥፋትን ነው የምታፋጥነው። አንድ ጓደኛ ይበቃሃል። የልብ እግዚአብሔር ልብ የገባው ሰው፣ የእግዚአብሔር ሐሳብ የገባው ሰው እንደ ዮናታን የሆነ ሰው አንድ ይበቃል።